እናንተን በሚመለከታችሁ ጉዳይ ላይ ሌሎች ሰዎች ወይም ተከራካሪዎች በፍትሐብሔር እየተከራከሩ ብታገኙ ወይም ደግሞ በፍትሐብሔር ተከራክረው ውሳኔ ካሰጡ በኋላ መረጃው ቢደርሳችሁ ምንድነው የምታደርጉት የሚለውን በተመለከተ ነው ዛሬ ማነሳላችሁ። እንኳን ደህና መጣችሁ ወደ ሎየር ምህረት ዩቲዩብ ቻናል። እኔ ጠበቃ ምህረት ነኝ። እንግዲህ ሁለት ነጥቦች ናቸው እዚህ ጋር ያሉት። የመጀመሪያው ቅድም እንዳልኳችሁ ሌሎች ሰዎች ከሳሽና ተከሳሽ ሆነው በፍትሐብሔር ጉዳይ ሊከራከሩ ይችላሉ። ነገር ግን ክርክሩ እናንተን የሚመለከት ሊሆን ይችላል ወይም ደግሞ እናንተ በክርክሩ ተሳታፊ ሳትሆኑ ቢወሰን የእናንተን ጥቅምና መብት የሚጎዳ ሊሆን ይችላል። ስለዚህ እንደዚህ አይነት አጋጣሚ በሚገጥማችሁ ጊዜ የፍትሐብሔር ስነ ስርዓት ህጉ አንቀጽ 41 መፍትሄ ያለው ማለት ነው። ይህ ምንድነው? ክርክሩን ለያዘው ፍርድ ቤት አቤቱታ ማቅረብ ትችላላችሁ። የጣልቃ ልግባ ወይም ደግሞ የጣልቃ ገብ የሚባለው ማለት ነው። የጣልቃ ገብ አቤቱታ ጽፋችሁ ለፍርድ ቤቱ ማስገባት ትችላላችሁ ማለት ነው። ታዲያ በአቤቱታችሁ ላይ ምን ማቅረብ አለባችሁ የሚለውን በተመለከተ ቅድም የገለጽኩላችሁ አንቀጽ እንደሚለው ሌሎች የሚያደርጉት ክርክር የእናንተን መብት ወይም ጥቅም እንደሚነካ በአግባቡ በማስረጃ ማስረዳት ይጠበቅባችኋል። ምንም በማይመለከታችሁ ክስ ወይም ክርክር ላይ ፍርድ ቤቱም ጣልቃ እንድትገቡ ሊፈቅድላችሁ አይችልም። ስለዚህ በምን መልኩ ነው ክርክሩ ይመለከተኛል የምትሉት? መብታችሁስ በምን መልኩ ነው ሊጎዳ የሚችለው? ክርክሩ እናንተ ጣልቃ ሳትገቡ ተካሂዶ ቢወሰን እንዴት ነው ጥቅማችሁን ሊጎዳ የሚችለው የሚለውን በተመለከተ በዝርዝር በማስረጃ ለፍርድ ቤቱ ማስረዳት ይጠበቅባችኋል ማለት ነው። ሌላው ደግሞ አዲስ ክስ ራሱን ችሎ አዲስ ክስ በማቅረብ የሚደርሰውን ጉዳት ማስቀረት እንደማትችሉ ለፍርድ ቤቱ በግልጽ ማሳየት ይጠበቅባችኋል ማለት ነው። ከዛ ውጪ እንግዲህ ፍርድ ቤቱ ጉዳዩን ከመረመረ በኋላ ጣልቃ እንድትገቡ ወይም ደግሞ ጣልቃ መግባት የለባችሁም በሚል ውሳኔ ሊሰጥ ይችላል። ስለዚህ በዚህ ውሳኔ ቅር ከተሰኛችሁ የይግባኝ መብታችሁ ያው የተጠበቀ ነው የሚሆነው። ይግባኝ ብላችሁ ወደ ላይ ፍርድ ቤቶች መሄድ ትችላላችሁ ማለት ነው። ይሄ የመጀመሪያው ነው። እንግዲህ ሁለተኛ ደግሞ ምንድነው? ውሳኔ ከተወሰነ በኋላ በክርክር ወቅት ሳታውቁ ውሳኔ ከተወሰነ በኋላ ክርክሩ ይመለከታችሁ እንደነበረ ወይም ደግሞ የተወሰነው ውሳኔ እናንተ ባለመከራከራችሁ የተሰጠው ውሳኔ ወይም ፍርድ የእናንተን ጥቅም እንደሚነካ የምታውቁበት ሁኔታ ሊኖር ይችላል እና እንዲህ በሚሆን ጊዜም በፍትሐብሔር ስነ ስርዓት ህጉ አንቀጽ 358 መሰረት በክርክር ውስጥ ተካፋይ መሆን እንደሚገባችሁ ወይም ደግሞ ተካፋይ መሆን እንደነበረባችሁ ነገር ግን እናንተ ተካፋይ ሳትሆኑ በክርክሩ ውሳኔ መሰጠቱ መብታችሁን እንደሚጎዳ ጠቅሳችሁ ወይም የመቃወም አቤቱታ ይባላል። የመቃወም አቤቱታ ልታቀርቡ ትችላላችሁ። ይሄንን አቤቱታ የምታቀርቡት በቃለ መሃላ አስደግፋችሁ በትክክል ያቀረባችሁት አቤቱታ እውነት ስለመሆኑ ዘርዝራችሁ ነው ማቅረብ የሚጠበቅባችሁ ማለት ነው። እንግዲህ አቤቱታ ከቀረበ በኋላ ምንድነው ፍርድ ቤቱ የሚያደርገው? ተከራክረው ላስወሰኑት ለከሳሽና ለተከሳሽ መጥሪያ እንዲደርሳቸው ይደረጋል። ስለዚህ በድጋሚ እነሱ ባሉበት ክርክር ታደርጋላችሁ ማለት ነው። ስለዚህ እናንተ በድጋሚ ያው አቤቱታችሁ ከታየ በኋላ በክርክር ውስጥ ተሳታፊ ሆናችሁ እንግዲህ 3 ወገን ነው የሚሆነው ማለት ነው። ከሳሽ አለ፣ ተከሳሽ አለ፣ እናንተ የመቃወም አቤቱታ ያቀረባችሁት አላችሁ። ክርክር ከተደረገ በኋላ እንደ አዲስ ውሳኔ ይሰጣል ፍርድ ቤቱ። ስለዚህ እናንተ በክርክር ውስጥ ተሳታፊ ከሆናችሁ በኋላ በውሳኔው ላይ ሊሻሻል ሊሰረዝ የሚችል ነገር ካለ ፍርድ ቤቱ እንዲሁ ውሳኔውን ሊቀይር ሊያሻሽል የሚችልበት አጋጣሚ አለ ማለት ነው። ስለዚህ በዚህ መልኩ መፍትሄ ማግኘት ትችላላችሁ። እሺ እንግዲህ በቅርቡ በሌላ ጠቃሚ የህግ መረጃ የምመለስላችሁ ይሆናል። ለዛሬው ግን ደህና ቆዩ።